ሰው አሁን ኢትዮጵያውያኖች አሁን በብዛት የኢትዮጵያ ጠላት ወያኔ ነው የሚሉ እኔ የመጀመሪያው የኢትዮጵያ ጠላት ኦነግ ሸኔ ነው የሚለው ለምን ኦነግ ሸኔ ውስጡ ስለነበር ከመሰራረቱ ስለማቆም ከተመሰረተ በኋላ ስራው ምን ሲሰራ እንደነበረና አብሬ ውስጣቸው ሆኜ ሲሰሩ ሲታዝብና ሲከራከር የነበርኩበት በመከራከርና ጥያቄዎችን በመጠየቄ ሐሳቦችን በማቅረቤ ብዙ ጊዜ የመግደል ሙከራ የተደረገብኝ እስከ ዛሬ ድረስም በዚህ በዲሞክራሲ ባለበት ሀገር ውስጥ እንኳን እኔ ለመግደል ገንዘብ በብዛት እየተዋጣና ውይይት እየተደረገ መሆኑ በተለያዩ መንገዶች ይደርሱኛል ስለዚህ ኦነግ ሸኔ ለምን ምንድነው የሚፈልገው ኦነግ ሸኔ የሚፈልገው ኢትዮጵያን ማፍረስ ነው ኢትዮጵያን ለማፍረስ ምን ማድረግ አለበት የ150 ዓመት ትርክት ነፍጠኛ ለ150 ዓመት ኦሮሞን አንገት ቆርጧል ጡት ቆርጧል እጅ ቆርጧል አዘርፏል ኦሮሞን ከቤቱ አሳዷል ብሎ ትውልድን ለሚቀጥለው ትውልድ እያስተማረ ለኛ ትውልድ ደረሰ ያን ሁሉ እየሰማን እያለን ወደ ትግል ሜል ከላከለበት ጊዜ የኦነግ ራሱ አማራጭ 1998 በነጃራ ባገዳ በጎበሌ በሚመሰረትና በኤሌሞ ቂልጡ ጭሮ ላይ የመጀመሪያ ጥይት መተኮስ ሲጀምር ከነ ታደሰ ብሩ ሸዋ ቀርቶ እነዛ በጠመንጃ መንግስትን የህዝባችንን ፍላጎትና የህዝባችንን ጥያቄ እናስመልሳለን ብሎ ወደ ጦር ሜዳ የገቡበት ምክንያት በሰላማዊ መንገድ መድረክ አግኝቶ ለመወያየት ስላልቻሉ 1968 እነጃራ ባገዳ በሚጀምሩበት ጊዜ እነዚህ ኦነግ ሸኔ የምንላቸው ደግሞ የኦነግን አመሰራረትም ታሪክ ሰርቆ ናቸቲቱ በአዲስ አበባ ተመስርቶ እነ ሌንጮ ለታ አባ ጫላ ለታ ዳውድ ኢብሳ ጋላሳ ዲልቦ ዱጋሳ በከኮ ቢያንድ አካባቢ ልጆችና ሌሎችም አሉ ተመስርቶ ወደ ትግል ሜዳ ግማሾቻቸው ወደ ምስራቁ የኦሮሚያ ክልል ጃራ ባገዳ ሄዱ ግማሾቻቸው ወደ አውሮፓ ሄዱ ወደዛ ከመጡ በኋላ ባሮ ቱምሳ ሲገደል ሌንጮ ለታም ቆስሎ ነበር ታሪክ አብሮ የነበሩ ጓደኞቻችን አሁን በህይወት ያሉ የኢሉ ባቡር ተወላጆች የሐረርጌ ተወላጆች ትግል ሜዳ ከተቀላቀልንበት ጊዜ ጀምሮ ሲነግሩን የነበሩና እስከ ሶማሊያ እስከ ናይሮቢም አብረን ያለን እስካሁን የምንመካከር የኢሉ ባቡር የጃራ ባገዳ ጦር አዛዦች የነበሩ ልጆች ነበሩ ማለት ነው ከዛም ጊዜ ጀምሮ ባሮ ቱምሳና ባሮ ደቻሳ እዛ ሲገደሉ ጃራ ባገዳ ሌንጮ ለታን ይዞ ወደ ጅቡቲ ሄደ ጅቡቲ አድርሶ ገና ጃራ ባገዳ ወደ ኢትዮጵያ ውስጥ ከመመለሱ በፊት ሌንጮ ለታ ወዳውኑ ለጃራ ባገዳ የሚባል እስላም የኦሮሞ ልጆችን በሃይማኖት አከፋፍሎ እርስ በርስ እያጨራረሰ ነው ብሎ እሱን ህይወቱን ያዳነውን ሰውዬ ፕሮፓጋንዳ ሰርቶበት በኢንተርኔት በአለም ላይ ለቀቀ ከዛም በኋላ ኦነግ ለሁለት ተከፈለ ኦሮሞ ነጻነት ግንባርና እስላሚያ ነጻነት ግንባር የምን ጃራ ባገዳም ከዛም በኋላ ግማሽ ሰራዊት ይዞ እስላሚያ ብሎ ራሱን አደራጅቶ ጦር አዛዦቹን ወታደሮቹን ሐረር በእስላሙ የኦሮሞ ተወላጅ በሙሉ ከጃራ ጋር ቆመ ሌላው ደግሞ ምስጥሩ የኛ አይነቶቹ ለትግል ምለን መተን ከ1991 ጀምረን እኛው ወደቻ ከዛ በፊት ግን የሐረርና የአርሲ እስላሞች ከጃራ ባገዳ ጋር የተሰለፉ ሌሎቹ ደግሞ እስላሞች ምንም ትርጉሙ ያላወቁት ከነ ሌንጮ ለታ ሌንጮና ጋላሳ በሚያዙት ኦነግ ውስጥ ተሰልፎ ከሌላ አካባቢ የመጡ ኦሮሞዎችም በኦነግ ስም እስላሙን ስለማሩ ኦነግ ስም በዚሁ ድርጅት ውስጥ የኦሮሞ ልጆች እርስ በርሳቸው ሲጨፋጨፉ በአጋጣሚ ቻርተር ተገኘ
ቻርተር ሲገኝ 1991 ሶስት ድርጅት ነው ወደ አዲስ አበባ የገባው ኦሮሞ ነጻነት ግንባር ኢስላሚክ እና በጃራ ባገዳ የሚመራ ኢስላሚክ እና በዋቆ ጉቱ የሚመራ ቶክቹማ የሚባለው አዲስ አበባ ገባ ማለት ነው ለቻርተር ከዛም ጊዜ ጀምሮ እነዚህ ሶስቱን ለማስታረቅ የሀገር ሽማግሌዎች አልቻሉ ጃራ ለ5 ደቂቃ እኔና ሌንጮ ለታን አንድ ላይ አምጡንና የኦሮሞ ችግር ይፈታል ብል ስል እስከ መጨረሻው እስከ ህይወተ ሞቱ ድረስ ሌንጮ ለታንና ጃራ ባገዳ አንድ ላይ አና ለ5 ደቂቃ ከዛም በኋላ የኦሮሞ ችግር ይፈታል ስል ወደ ሞቶ ከዚህ ቀለም ተገላገለ ሌንጮ ለታ እንዴት አንድ እስላም እኔን ሌንጮን አዩን ያነጋግራል አዋቂ ምሁርን አንድ ቁጭ ብሎ የሚታጠብ እስላም እንዴት እኔን ያነጋግረኛል ብሎ ከፍተኛ ዛቻና የመግደል ሙከራ በጃራ ባገዳና በጀነራል ዋቆ ጉቱ ላይ ሲደረግ ነበር ማለት ነው በኦኔግ ሸኔ ኦኔጎች እንበሉ በዛን ሰዓት ከዛም በኋላ ከቻፕተሩ ተወጣ ያው ስቶሪው ካሁን በፊትም ስለወራው አጠራጠር አድርጌ ወደ ጊዜው ሁኔታ ሊመጣ ነው ከወጡም በኋላ ጦርነቱ እኛም ተቀላቀል ውስጥ ስንገባ ሁኔታውን አየነው ስናይ ኦኔግ የሚባለው ኢማሙን ሼኹን ሐዛን ለሰላት በሚዘጋጅበት ጊዜ እስላሞች እንሰግዳለን በሚሉበት ጊዜ ነፃነት የለንም ሀገር የለንም ስድገትና ሃይማኖት ከነፃነት በኋላ ነው ይያሉ ሲገሉ ሲያስሩ ነበር ማለት ነው የራሳቸውን አባል ማን ኮኔክሽን ኦኔጎች እንደዛ ያን 1994 እኛ እንግዲህ የነሲም ይብዛ ካይለ ስላሴ ጀምሮ በደርግ ውስጥም ስለተማር ጥያቄ ማንሳት ጀመረ በሚያስተምሩንበት ጊዜ ነፃነትና መገንጠል የሚለውን በሚያመጡበት ጊዜ እንዴት ኦሮሚያ ትልቅ ሀገር ነች ሌሎች ሀገሮች ትንሾች ናቸው ከሆነ ትንንሾቹ ነው እንጂ ከኦሮሚያ ላይ የሚገነጠሉት ኦሮሚያ እንዴት ከኢትዮጵያ መገንጠል ይችላል እንደገና ደግሞ 84 ብሔረሰብ አለ ሌላው ደግሞ እኛ እንግዲህ እኔ ሸዋ ተወላጅ ነኝ ሸዋ ውስጥ ያልተጋባ ብሔረሰብ የለም ጎሳን አናቅም ብሔርን አናቅም ሃይማኖት ያለው ሃይማኖት አብሮ እስላሙን ክርስቲያኑን አብሮ የበላ አብሮ የጠጣ ሲሞት አብሮ የተከባበረ እየተዝናናን ጎሳ ሳንጠይቅ ብሔር ሳንጠይቅ አብረን ያደም ስለሆነ እንዴት ይሄን ሰው መለያየት ይቻላል ይሄን ኢትዮጵያ ህዝብን ከኦሮሞ ህዝብ መለየት አይቻልም ተዋልደናል ለ150 አመት ስለዚህ በሃይማኖትም በብሔርም ተለያይተን መኖር አንችልም ሃይማኖታችን የግላችን ነው ሀገራችን ደግሞ የጋራችን ነውና እኛ በኢትዮጵያዊነት መከራከር አለብን ልክ የሜጫናቱ ለማ ፕሮግራም በኢትዮጵያ ውስጥ የኦሮሞ መብትና እኩልነት ይከበር የሚል ስለሆነ ኦሮሚያን እና ልማት እና እኩልነታችን ይከበር የበላይነት በኢትዮጵያ ውስጥ መኖር የለበትም ብሔር ብሔረሰቦች እኩል ይሁኑ የሚል ስለሆነ ይሄ ፕሮግራም የሜጫናቱ ለማ ፕሮግራም መቀጠል አለበት በሚል ከዛው ጥቂት ተፈጠረ ከ1994 ጀምሮ እዛው እርስ በርስ መዋጋት ጀመርን ማለት ነው ተበታተንና ሶማሊያ በመጣበት ጊዜ እንደዛው እነሱ ራሳቸው ክርስቲያኖች ናቸው ሶማሊያዎች ደግሞ እንዳይገሏቸው እነሱ ነው ቀሚስ አልብሰናቸው እስላም አስመስለን እነ አባ ጫላለታን እነ ዱጋሳ በከኮን እንደዚህ ደብቀናቸው ትግሉን አብረን እየኖርን ያለን የበረኛ ላይ የመግደል ሙከራው እንደዛው ቀጠለ ማለት ነው ሶማሊያ መጣን እኛ በኦኔግ ውስጥ ያለን ደግሞ ህዝቡን ሶማሊያ ውስጥም የሀርሲ ተወላጆች አሉ የሐረር ተወላጆች አሉ በደንብ አርገን ኦኔግ ውስጥ ያለውን ችግር ኦኔግ ውስጥ ያለውን የአማራ ጥላቻ ኦኔግ ውስጥ ያለውን የብሔር ብሔረሰቦች ጥላቻ ኦኔግ ውስጥ ያለውን የአንድ አካባቢ የበላይነትና ኦኔግ ውስጥ ያለውን የአዋቂዎችን ለይቶ መግደል የጀግኖችን ለይቶ መግደል ሶማሊያ ላሉት የኦሮሞ ብሔሮች በተለይ አርሲና ሐረርጌዎች በብዛት ስላሉ አስረዳናቸው እነሱ ከጎናችን ቆሙ ከዛ ወደ ናይሮቢ መጣ ናይሮቢን ስንመጣ የነሱ አባሎች የሆኑ ባለስልጣኖች አሁንም አርሲ ሐረርጌ ባሌ ጂማ ኢሉ ባቦር ወለጋ በብዛት ጉጂ ቦረና
ተበታተንና ህዝቡን በኦነግ ውስጥ ያለውን ችግር አስተማርናቸው ህዝቡ ከኛ ጋር ሆነ እነሱ ወደ መጣል ደረጃ ደረስ መጨረሻ ላይ እኔና ሌሎች የጅማ ልጆችም በጠቅላላ ታጋዮች ተሰብስበን ሰርቲፊኬት ኤንጂኦ አወጣንባቸውና በዛ ሰርቲፊኬት ቴሮሪስት የሚለውን በእነሱ ላይ አስፈረምንባቸው እንደውም ቆይ ላሳይ ለህዝቡ